አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ ማሮቼ እንዴት ናችሁ? ደህና ናችሁ? ከኔ ሁሉ ሰላም ነው አልሐምዱሊላህ። ዛሬ ስለኛው ስለ ሴቶች ላወራ ነው የመጣሁት ማለት ነው። ማለት በማየው ሁሉ ምናምን እኛም እንደዚህ ነው የሚለው ምክር ወይም ደግሞ ሀሳቤን ማጋራት ነው ማለት ነው። ምንድነው እኔ ያየሁት ታሪክ ነው ያየሁት ሁኔታ ማለት ነው። አገር ቤትም አለን ሴቷ ቤተሰብ የሌላት ወይም ደግሞ ወንዱ ቤተሰብ የሌለው ያው ሴት ሊታገባ የወንድ ቤተሰብ ጋር ነው። ይሄ ባህላችን ነው። ታገባች ያው ወንድ ተከትላ ነው የምትሄደው፣ ባህላችን ነው። ነገር ግን ወይ የሴቷ በኩል ቤተሰብ ሳይኖር እሷም እሱም እዚህ መጥቶ ይቀመጡ ይባልና ሊቀመጡ ይችላሉ ማለት ነው። ያን ሰዓት ግን እኔ ምን አይነት ሴት ነኝ? ባሌ ጋር ብቀያየም ቤተሰብ አሰማለሁ ወይ? ይሰማሉ? የባሌን ገበና አይደብቃለሁ ወይ? ወይስ ትንሽ ሲናገረኝ አኮርፋለሁ? ቤተሰብ ያቀብኛል? በቃ ይሄንን ራሳችንን መጠየቅ አለብን። ምክንያቱም አንዳንድ ሴቶች አለን ሩቅም ከሆነ ባላችን ሲናገረን ቶሎ ብለን ለቤተሰብ የምናደርስ፣ እዚህ ጋር ቤተሰብ ባላችንን እያገለለው ነው እየጠላው ነው የሚሄደውና እኛ ግን ዞረን እንታረቃለን። እኔ በማየው በአይኔ በማየው በጆሮዬ በምሰማው እንደገና ደግሞ ለልጆች ስቃይ፣ ለልጆች ጸጸት፣ ልጆች በጣም ይጨነቃሉ፣ በጣም ያስባሉ። እኔ ምን እንዳለኝ እንግዲህ እኔ 9 ዓመት ላይ ነው አንድ ፍርዬ ላይ ነው በሱ ጭንቅላት ተጨነቅሽ አይደል አለኝ። ለምን ደከመሽ አይደል አለኝ። አዎ ደከመኝ አልኩኝ። እኔ ደግሞ ስራውን መስሎኛል። ከዛ ጭቅጭቁ አለኝ። ይሄ የ9 ዓመት ልጅ ማለት ነው። ይሄንን እንግዲህ ሀሳብና ጭንቀት ሆነበት ጭቅጭቅ ሰለችሽ ወይ ነው ያለኝ ማለት ነው። እና ይህ ለልጆችም ሸክም ነው። አብሶ ወለድ ነው አላስቀረጸችኝ ልጅቷ እየጮኸ ማለት ነው። እና ማለት ነው መጀመሪያ ራሳችንን ማዘጋጀት አለብን። ማዘጋጀት ባልን ይዞ ቤተሰብ ጋር መግባት ቀላል። ወንድ ልጅ እቃውን ይዞ መመላለስ የለበትም። ያ ሰው ደግሞ መሄድ ካለበት እኛ ተቆረጠልን ወይ እንዳይለቀን አንለቀውም፣ ወይ ደግሞ በስርዓት አንይዘው። ይሄ ጥሩ አይደለም። በወንድ ልጅ ላይ አንጫወት። ቤተሰብ ጋር አብሶ ይዛችሁ መገቡ ራሳችሁን ማዘጋጀት አለባችሁ። ባሌ ጋር መቀየም አለ። ስቀያየም ወንድሞች ይሰማሉ፣ ቤተሰብ ይሰማል። ቤተሰብ ከሰማ ወንድም ከሰማ ባላችንን እያስጠላ ነው የምንሄደው፣ እየጠሉት ነው የሚሄዱት። እኔ ማለት በጣም ትምህርት ነው የሆነ ማለት በጣም ትምህርት ማለት ነው። በጣም ትምህርት እንግዲህ ኧረ ቢስሚላ እንግዲህ ህፃን ልጅ አይደለችም። የ32 ዓመት ሴት ህፃን አትባልም። ሁሉም ባህሏ የተናገራት ባህሏ ያረገውን ሁሉ ይሄንን ወስዶ ለወንድም ለቤተሰብ መናገሩ በጣም ይሄ አግባብ አይደለም። ምክንያቱም ከአንዲት ሴት የማይጠበቅ እሺ የ10 ምናምን ዓመት እንኳን ከሆነ ያ ልጅነትም ነው። የባሏንም ገበና ልትደብቅም ላትችል ትችላለች። ንዴቷ ነው የምታየው። በራሴ ጊዜ ባሌ እንድናገረኝ እያረኩኝ እንደገና ደግሞ ማለት ነው ያረቢ ከውጭ ሲመጣ በፈጠራችሁ አኩርፋችሁ አጠብቁ። በፈጠራችሁ አኩርፋችሁ አጠብቁ። በፊት አብሶ ከቤት እሱ ሲወጣ ተጣልታችሁ ካልሆነ እንዲሁ ከጣልታችሁ ካልሆነ በፈጠራችሁ ውጭ ውሎ ሲመጣ ወይም ደግሞ እርቦት ሊሆን ይችላል ጓጉቶ ሲመጣ ፊታችሁን አጥቁራችሁ አጠብቁት። እንደው በፈጠራችሁ እንደዚህ የምናደርግ ሴቶች ይሄንን ብናስወግድ እላለሁ። ወንድ ልጅ ፊት ነው የሚፈልገው ከምንም በላይ ማለት ፊት ይፈልጋል፣ በጣም ይፈልጋል ፊት። ከውጭ ሲመጣ ደክሞት ሊሆን ይችላል፣ ምንም አድርጎ ሊሆን ይችላል። ፊታችሁን አጥቁራችሁ አጠብቁት። ገና እኔ አለኝ ብላችሁ በገንዘባችሁ የምትብቃቁ ሰዎች አላችሁ። ፍቅር በገንዘብ አይገዛም። ያን ሰው እኔ ወድጄ ፈቅጄ አለመኖሩን አውቄ ነው ያገባሁት አይደል? ንጹህ ፍቅር አስቤ ነው አይደል ያገባሁት? ነገር ግን እየዋለ እያደረ ሲያድር 2-3 ሊታረቅ ከሱ ወደ ትልቅነት ደረጃ ስንደርስ ከሱ እንደገና የለውም እያልኩ ሲወጣ ሲገባ መጥበሱ ጥሩ አይደለም። ይሄ ህይወት አይደለም። መጀመሪያ ወድጄ ገብቼበታለሁ። እስከ መጨረሻው መዝለቅ አለብኝ። መሀከል ላይ ምን መጣ እንደሌለው አውቄ ነው ያገባሁት። ምን ተፈጠረ?
ስለዚህ ቤተሰብ ጋር መግባት የምትፈልጉ ወይም የገባችሁ እህቶቼ ራሳችሁን ማዘጋጀት አለባችሁ። ትንሽ ስንነጋገር ቤተሰብ እንዳይሰማ ምቃር ግን ወንድ ልጅ በቃ ወደው ንዴቱን መቀየር እንችላለን፣ ወደው ማለት ነው። እና በወንድ እጁ አስቤዛም ገዝቶ ሊመጣ ይችላል፣ በወንድ እጁ ማለት ነው። ያንን እሰይ እሰይ ካላላችሁት ያንንም ያስቀራል ያ ልጅ ማለት ነው። ባለው ሰው ባለው ነው፣ በዛ ባለው ባለ አቅሙ ያንን ይዞ ከመጣ ስቃችሁን መቀበል ያለባችሁ፣ ፊታችሁን ማጥቆር የለባችሁም። ምክንያቱም ወዳችሁ ነው የገባችሁበት። መጀመሪያ ወዳችሁ አለመግባት፣ ተገባችሁ በኋላ ደግሞ መቀጠል አለባችሁ። እና እምላችሁ ነገር ቢኖር ስትጣሉም ሆነ ምንም ስትሉ ለቤተሰብ አትናገሩ። በቃ መጥፎ ነገሩን አትናገሩ። ቤተሰብ እየጠላባችሁ ነው፣ እናንተ ግን ገና ናችሁ፣ አልቆረጣችሁም። እኔ ለራሴ ባየሁት ማለት በሰማሁት ማለት ነው አኡዝ ቢላ በቃ እኔ እንደዚህ ነን እስከምል ራሴን እስከምታዘብ ድረስ ማለት ነው። በእርግጥም እኛ ሴቶች ትንሽ ይበቃናል። ነገር ግን ቢበቃንም ለቤተሰብ ከማውራት ቀለል እንዲላችሁ ለጓደኛ ራቀላል እሱን ለማያውቅ ሰው ብታወሩ ይሻላል። አብሶ ከእናንተ ቤተሰብ ስታወሩ በጣም ከባድ ነው፣ በጣም ይከብዳል። እየጠሉብን ነው ቤተሰቦቻችን፣ እያራቁት ነው። እኛ ግን ከሱ አልተላቀቅንም ወይ አለቀቅ ነው፣ ቢለቀንም አለቀቅ ነው። ስለዚህ ባላችንን አሳልፈን ለቤተሰብ ባንሰጥ፣ ሁለተኛ ነገር ደግሞ ልጅ ፊት ባንጨቃጨቅ፣ ልጅ ያለን ሰዎች ማለት ነው። ልጅ እስከዚህ እኛ በተነጋገርን ቁጥር ጭንቀት እስከ መግባት ድረስ እስከ መጨነቅ ድረስ እስከ ማሰብ ድረስ እንግዲህ ይሄ 9 ዓመት ልጅ ጭንቅ ሆኖበታል። ደከመሽ ሲለኝ እኔ ስራ መስሎ ደከመኝ አልኩት። ላካ ጭቅጭቁ አለኝ። ደንግጬ ዝም ነው ያልኩት። እንግዲህ ልጅ እንኳ በጭንቅላቱ የሚያስበው የእኛን ጭቅጭቅና የእኛን ሰላም መሆን ነውና ልጅ ፊት አብሶ ቻይ ብንሆን። አንድ ሴት 30 ዓመት ተሞላ ትልቅ ሰው ናት። ብዙ ታገዝ 30 ዓመት ሲሞላን ብዙ የምናዟዙርበት ጊዜ ነው። 25 ላይ ነው አደገኛው እድሜ። ከ25 በላይ ብዙ የምናገናዝብበት፣ ብዙ የምናስብበት፣ ወደ ኋላችን ተመልሰን የምናይበት፣ ልጅ ፊት ጭቅጭቅ እንትን ባንል፣ ኩርፊያ እንትን ባንል፣ ልጅ በቃ ልጅ እንጃ ልጁ ራሱ ማለት ነው እዚህ ሲጠይቅ በስርዓት ይመልስና በስርዓት ይጽፍና ትምህርት ቤት ሲሄድ ወይ 5 ወይ 4 ወይ 2 ይዞ ነው የሚመጣው። ምክንያቱም እኔ ዛሬ ሳስበው በቃ የነሱ የሷ የምታመጣው ጭቅጭቅ ምናምን በቃ በጭንቅላት ተቀርጾበት ነው ያልኩት። ወላሂ እስከዚህ ድረስ ልጅ ጥሩ አይደለም። ልጅ ፊት ባንጨቃጨቅ ጥሩ ነው። መመካከር ካለብን ክላሳችንን ዘግተን ወይም ደግሞ ልጆቻችን ሲተኙ እኛ ከሆነ ነገር የምናነሳው ሴቶቹ ማለት ነው። ሴቶቹ ከሆነ ልጅ ፊት ባንጨቃጨቅ በጣም ጥሩ ነው። እኔ በጣም ነው የታዘብኩት። እሷ ፊት ስትሰጠው ልጆቹ ፊት ይሰጡታል። እሷ ደግሞ ፊት ሳትሰጠው እንደ እንጀራ አባት። ልጆቻችን ደግሞ ትምህርት የምናስተምረው እኛ ተጣላንም አልተጣላንም አባታቸውን እንዲወዱ አባታቸውን እንዲያከብሩ። እኛ ፊት ስንሰጠው ፊት እንዲሰጡት አታርጉ። አባታቸው ነው እንዴ። እኛ ስንወድ እኛ ፊት ስንሰጠው እነሱ ልጆቹ ፊታቸውን ይሰጣሉ። እኛ ደግሞ ሲደብረን ልጆቹ እንደዛ አታስደርጉ። እኔ በጣም ነው የታዘብኩት። እንደዛ አታስደርጉ እህቶቼ። ይህ እንግዲህ እኔ ከራሴ ከተረዳሁት የምትረዱኝ ይመስለኛል። እኔ በጣም ነው የተረዳሁት። በጣም ነው ለእኔ ትምህርት ነው የሆነኝ ይሄ ነገር ማለት ነው። እናንተም እንደምትማሩበት ተስፋ አድርጋለሁኝ። ምክንያቱም እዛ ከአማቶቼ ጋር ልቀመጥም ብዬ ይዤ መጥቼ እንደገና ደግሞ ማሰቃየት ማንገላታት የለብኝም። የሰው ልጅ ማለት ልፍታሽም ሲለኝ እምቢ ወይ ደግሞ በስነ ስርዓት አልያዝኩት። ይሄ ጥሩ አይደለም ከአንድ ከምንወደው ሰው ማለት ነው። እና ቻው ቻው።